ተለያየን እጅግ በጣም ደስተኞች ሆነናል። ዞሮ ዞሮ ግን መጣጃችን ላይ ላታመጪኝ አታባብጪኝ ነው ነገሩ። ሁልሽም መስራት ይዣልሽ ሁልሽም አሁን ምትጮዩ ምትደነፊው እኔ ቤት መተን በር የገነጠልከውም ልጅ ዳብዳብ ይዛለ አንተ አሚሩ ትባል ልክህ ነው የምትገባው። በዚህ ሰሞን ልክህን አስገባለሁ። ችግር የለውም። ያንተ ነገር ትንሽ ነገር አያሳስብም። አሁን ይፋ በጣም እንደዚህ ማይጋነኑ ሰዎች አጋነው ሰዋቸውን እየጠራ ባታወራ ባይ ነው አይደለም። እኔ ማጋነን እንደዚህ ምንም ናቸው እኮ ለኛ ይፋ እንደዛ አይታቸው የእነሱ ጊዜና ጉልበታችን ነው። ለማንኛውም ዛሬ በጣም ደስተኞች ሆነናል። እንግዲህ ዛሬ ብዙ ሰዎች ማወቅ ያለባቸውን ነገር ያውቃሉ፣ መስማት ያለባቸውን ነገር ይሰማሉ። ለአንዴና ለመጨረሻ ጊዜ ይቆርጥላቸዋል። ከዛም ደግሞ ከዚህ በኋላ ድጋሚ ወደኛ ህይወት ላይ መለሱ ይወጣሉ ማለት ነው። እንግዲህ ዛሬ ሁሉም ነገር የምናውቅበት ጊዜ ነው። የምታውቁበት እኛ አውቀናል። ግን አንዳንድ ሰዎች ያው ሄርሜላም ትመጣለች። ሄርሜላም ቁርጧን የምታውቅበት ትናንትና ቪዲዮ የተለቀቀው ቪዲዮ እያየሁ ነበር። የት እንደሄደ አላውቅምና ብዙ ነገር ስራ ቦታ ምናምን ነገር አብርሃም የትም አይደለም ሄደው ከልጁ ጋር ነው ነበርና አሁንም አብርሃም ይመጣል። አስረግጦ ይነግራታል ማለት እንደማይፈልጋት ከሩታ ጋር መሆን እንደሚፈልግ አስረግጦ ይነግራታል። ይሄ ደግሞ በራሱ አንደበት የምትሰሙት ነው የሚሆነው። ሁላችሁም ሁሉንም ነገር ትሰማላችሁ። ተለያይተናል ብዬ አስባለሁ። በደንብ ተለያይተናል። አብረሽ ሩታ ምናምን በደንብ ወደዚያው ደግሞ ብዙ አይነት ስም አውጥታችሁለታል። የጀማችሁ ከነጀማችሁ ከነስማችሁ ረዛ ክላ ትላለህ። ግብ አይመታ ጀማኛ አንፈልግም። እኛ በተግባር የምንገኝ ሰዎች ነን። በደንብ እዚህ ወሬ ያለው አሁን ባላለውም ወሬ ተግባር ብቻ። እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችን ላይ እኛ ለቃላችን ታማኝ ነን እና አንዳንድ ሰዎች ምንም ማለት አልችልም። ያው አዘናችሁ ተደሰታችሁ ሲመስለኝ አብዛኞቻችሁ ሩታ እና አብርሽ አንድ ላይ እንዲሆኑ ትፈልጋላችሁ አብዛኞቻችሁ እና በቅርቡ ነው ትንሽ የተገራበጣችሁት እና ችግር የለውም። እናንተን መመለስ እንችላለን። በጣም ጸባይና ሰዎችን ወደ እኛ ማምጣት የምንችል አይነት ሰዎች ነን እና አብርሽንም ለዛ ነው ወደ እኛ ያመጣነው እና ችግር የለውም። እናንተን መመለስ አይከብደን ማለት ኢትስ ኦኬ። እንግዲህ ነገሮችን እያያችሁ ከተመለሳችሁ ተመለሳላችሁ። የምንወዳችሁ ሰዎች ግን እንዳላችሁ አላብሰማች ለእናንተ ስንወዳችሁ እኔ ባይዞ የሩታ አድራጊዎች ብዙ ነገር ማለት ፈልጋል። ምክንያቱም ብዙ ነገር እየተባላችሁ ሩታዬም ብዙ ነገር እየተባለች ግን አንተውሽም እኛ ካጠገብሽ ጀግና ናቸው አንድ ለይሽም ብለው እስከ ዛሬ ካጠገቧ ስለቆማችሁ በጣም ነው አመሰግናለሁ። በጣም እና ማትለዋወጡ ምርጥ ቤተሰቦች ፋሚሊ በትክክል የማትቀያየሩ